ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች በዚህ ሰዓት እየተሰማ ያለውን ሰበር መረጃ ይዘንላችሁ ቀርበናል። በመካከለኛው ምስራቅ በእስራኤልና ኢራን መካከል እየተካሄደ ባለው ጦርነት አሜሪካ በቀጥታ ወደ ጦርነቱ መቀላቀሏን ያረጋገጠውን እርምጃ ወሰደች። ይህም አሜሪካ በኢራን የኒኩለር ማብለያ ጣቢያዎች ማለትም በፎርድ፣ ናታንዝ እና ኢስፋሃን ላይ ከባድ የተባለ የአየር ድብደባ መፈጸሟን ፕሬዝዳንቷ ገለጹ። ፕሬዝዳንቷ አክለውም አሜሪካ በእስራኤል ላይ ያለውን ስጋት ሰርዛለች ሲሉ ተናግረዋል። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። የአሜሪካው ፕሬዝዳንት ትራምፕ አሜሪካ በእስራኤል ላይ ያለውን ስጋት ሰረዘች አሉ። የአሜሪካው ፕሬዝዳንት ኢራን ላይ ጥቃት ለመፈጸሙ የሰጡትን ማረጋገጫ ተሰምቷል። ነገር ግን ዩናይትድ ስቴትስ የማይቀር ስጋት ውስጥ ወድቃለች ብሎ ማሳመን አልቻሉም። ይህ ደግሞ በአሜሪካ ህገ መንግስት ህጋዊ እንዲሆን ስለማያደርገው ከብዙ ተቺዎች ወይም ደጋፊዎች ጋር የሚስማሙ አይደለም። የአሜሪካው ፕሬዝዳንት ኢራን የመካከለኛው ምስራቅ ጉልበተኛ መሆኗንና ሞት ለአሜሪካ እያሉ ሲዘምሩ ቆይተዋል በማለት እነዚህ ጥቃቶች የወሰዱበትን ምክንያት አስቀምጠዋል። ትራምፕ በተጨማሪም በኢራን ጥላቻ ብዙ ሰዎች እንደሞቱ ተናግረዋል። ነገር ግን እንደገና እነዚያ የሞቱት ግለሰቦች አሜሪካዊ ስለመሆናቸው ምንም አይነት መግለጫ አልሰጡም። በተጨማሪም በአሁኑ ወቅት የታቀዱ ሌሎች ጥቃቶች አለመኖራቸውን ጠቁመው ኢራን ወደ ድርድር ካልተመለሰች፣ የኒኩለር መርሃ ግብሯን ለማቆም ስምምነት ካልፈረመች የበለጠ ጥቃት እንደሚደርስባት አስፈራርተው ይህ ደግሞ እጅግ የላቀና ቀላል እንደሚሆንላቸው ተናግረዋል። አሁን የአሜሪካው ፕሬዝዳንት እንደተናገሩት ሌላው ነገር የዩናይትድ ስቴትስ ይህንን የእስራኤል ስጋት ስለመሰረዟ ነው። ነገር ግን ይህ የተሰረዘው ስጋት ዩናይትድ ስቴትስን ይመለከት እንደሆነ ምንም ያሉት ነገር የለም። ያ እስራኤልን አሁን የዩናይትድ ስቴትስ ወደ መካከለኛው ምስራቅ ሰፋ ያለ መባባስ ሊያስከትል የሚችል ተጋላጭነት ውስጥ ጎትታለች ብለው ለሚያምኑ ብዙ አሜሪካውያን ጥሩ አይሆንም። ይህም የአሜሪካ ወታደሮችን አደጋ ላይ መጣልና በአሜሪካ ግብር ከፋዮች የሚከፈላቸውን ተጨማሪ ሀብቶችንም ማባከን ሊጨምር ይችላል ብለዋል። የእስራኤል የውጭ ጉዳይ ሚኒስትር ትራምፕንና ኔታንያሁን አወድሰዋል። ጌዲዮን ሳር የአሜሪካው ፕሬዝዳንት በኢራን የኒኩለር መሳሪያዎች ላይ ጥቃት ከፈጸሙ በኋላ ስማቸውን በወርቅ ፊደላት በታሪክ መዝገብ ውስጥ አስፍረዋል ብለዋል። ሳር የጠቅላይ ሚኒስትሩ ልዩ አመራር በማለት የጠሩትን በኢራን ላይ ጥቃት እንዲሰነዘር በማድረጋቸው ኔታንያሁን አመስግነዋል። ትራምፕ የኢራንን የኒኩለር ቦታዎች ከደበደቡ በኋላ ባደረጉት አጭር ንግግር ቴህራን ለአሜሪካ ጥቃት ምላሽ ከሰጠች ኢራን ለተጨማሪ ጥቃቶች በማስፈራራት የሰላም ጊዜው አሁን ነው ሲሉ አሳስበዋል። ነገር ግን ኢራን ይህንን የመሰለ ግዙፍ ድብደባ ያለ ምላሽ መተው በጣም አስቸጋሪ ይሆንባታል። ለማንኛውም የአሜሪካ ጥቃት ምላሽ እሰጣለሁ ያለው የኢራን መንግስት ተአማኒነትም አደጋ ላይ ወድቋል። በተጨማሪም ኢራን ምላሽ ካልሰጠች እስራኤል የኢራንን ገዢ ስርዓት ለማፍረስ የምታደርገውን ጥቃት እንደምታቆም ወይም አሜሪካ እንደገና እንደማትቀላቀል ዋስትና አይኖራቸውም። የኢራን ከፍተኛ ጀነራል የነበሩት ቃሲሚ ሱሌይማኒ ከተገደሉ በኋላ በኢራቅ የአሜሪካ ወታደሮች በሚገኙበት የጦር ሰፈር ላይ ከደረሰው የሚሳኤል ጥቃት ጋር ተመሳሳይ የሆነ የመልሶ ማጥቃት እርምጃ ለመውሰድ ኢራን ልትጥር እንደምትችልም ይገመታል። ነገር ግን ደግሞ በተለይም ትራምፕ በኢራን ውስጥ ጥቃት በማድረስ ላይ የተሳትፎ ደንቦቹን ስለቀየሩ የበለጠ የመባባስ አደጋንም ደቅኗል። የተባበሩት መንግስታት ድርጅት ኃላፊ አሜሪካ በኢራን ላይ ባደረሰችው ጥቃት ከፍተኛ ስጋት ውስጥ መግባታቸውን ገለጹ። አንቶኒዮ ጉቴሬስ በመካከለኛው ምስራቅ ያለው ግጭት በፍጥነት ከቁጥጥር ውጭ ሊወጣ እንደሚችል በማስጠንቀቅ አሜሪካ ኢራን ላይ ያደረሰችውን ጥቃት እንደ አደገኛ መባባስ ገልጸውታል። በማህበራዊ ሚዲያቸው በጻፉት ጽሑፍ ላይ ዩናይትድ ስቴትስ ዛሬ በኢራን ላይ የወሰደችው የኃይል እርምጃ በጣም አስጨንቆኛል። ይህ ቀድሞውኑ ጠርዝ ላይ ባለ ክልል ወይም የመካከለኛው ምስራቅ ውስጥ አደገኛ የሆነ አካሄድ ነው። ለዓለም አቀፍ ሰላምና ደህንነት ቀጥተኛ ስጋት ነውም ብለዋል። ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው። በሲቪሎች በአካባቢውና በዓለም ላይ አስከፊ መዘዝ
ያስከትላል። አባል ሀገራት እንዲሰባሰቡና በተባበሩት መንግስታት ቻርተር እና በሌሎች ዓለም አቀፍ ህጎች ስር ያሉባቸውን ግዴታዎች እንዲወጡ ጥሪን አቀርባለሁ። በዚህ አደገኛ ሰዓት የግርግር አዙሪትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው መንገድ የሰላም ወይም ዲፕሎማሲ መንገድ ብቻ ነው። ሰላም ብቸኛው መንገድ ነው በማለት አስፍረዋል። በአንጻሩ የኢራን አቶሚክ ኤጀንሲ በኒኩለር ማብለያ ጣቢያዎቹ ፎርድ፣ ናታንዝ እና ኢስፋሃን ላይ የተደረጉ ጥቃቶችን አውግዟል። የኢራን የአቶሚክ ኤጀንሲ ድርጅት በፎርድ፣ ናታንዝ እና ኢስፋሃን የሚገኙት የኒኩለር ጣቢያዎች ላይ በኢራን ጠላቶች የተፈጸመው አረመኔያዊ ድርጊት የዓለም አቀፍ ህግን በተለይም የኒኩለር መከላከል ውልን በጣሰ መልኩ ነው ብለዋል። ጥቃቶቹ የሚፈጸሙት በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ግዴለሽነትና ውስብስብነት ውስጥ ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራንቺ ከአሜሪካ ጥቃት በኋላ ባደረጉት የመጀመሪያው ህዝባዊ ንግግር ዋሽንግተን ዓለም አቀፍ ህግን ጥሳለች ሲሉ ከሰዋል። የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባል የሆነችው አሜሪካ የኢራን ሰላማዊ የኒኩለር ግንባታዎችን በማጥቃት የተባበሩት መንግስታት ቻርተርን፣ የኤንፒቲን እና የዓለም አቀፍ ህግን ጥሳለች። ዛሬ ጠዋት የተከሰቱት ድርጊቶች እጅግ በጣም አስጸያፊና በጣም የተራዘሙ ውጤቶችን ያስከትላሉ። እያንዳንዱ ማለትም ሁሉም የተባበሩት መንግስታት አባላት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊጨነቁ ብሎም ሊነቁ ይገባል ብለዋል። አክለውም ኢራን ሉዓላዊነቷን፣ ጥቅሟንና ህዝቦቿን ለመከላከል ሁሉንም አማራጭ ታስጠብቃለች ብለዋል። ይህ በእንዲህ እንዳለ በዮርዳኖስ የሚገኘው የህዝብ ደህንነት ዳይሬክቶሬት በአሁኑ ሰዓት የአየር ወረራ ሳይረን ማንቂያዎች በመላው እስራኤል እየጮሁ ይገኛሉ ብለዋል። እንዲሁም በኢየሩሳሌምና በቴልአቪቭ ላይ ፍንዳታዎች በመሰማት ላይ እንደሚገኙም አሁን እየወጡ ያሉ መረጃዎች ያሳያሉ። ውድ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌላ መረጃዎች ደግመን እስክንገናኝ ቸር ያሰማን።